ሰላም ውድ የቻናላችን ቤተሰቦች፣ በዛሬው ርዕሳችን የምናየው እንዴት ኢንቫይት እንደምናደርግና የኢንቫይት ሩሎችን ነው። በትክክል አዳምጡት። ማለት አንዳንዴ የሆነ ስቴፕ ከዘለልን ያ ልናገኘው የነበረውን ኢንቫይት ስለሚያሳጣም ማለት ነው። ስለዚህ መጀመሪያ ከፕሮፋይላችን ላይ እንገባና እንዴት ሊንክ እንደምንልክ ሩሎቹ ምን እንደሆኑ እንመለከታለን ማለት ነው። ለምሳሌ እዚህ ጋር ኢንቫይት የምትላለች ከሁላችሁም ላይ ያው ይሄ ኤጀንት አካውንት ስለሆነ አቀማመጡ ሊለያይ ይችላል፣ ግን ኢንቫይት የምትለውን እዚህ ጋር ኦኬ እንላታለን ማለት ነው። እዚህ ጋር ኢንቫይት ነው ኦኬ ካልን በኋላ ሩሎችን እንመለከታለን። እንዴት ነው የሚከፍለን ማስገባት ብቻ ሳይሆን ያስገባነው ሰው ምን ሲሰራ እንደሚከፍለን ይነግረናል ራሱ ማለት ነው። ስለዚህ ለምሳሌ ያን ሁላ ሩሉን የምናየው ከላይ ይታያችሁ እንደሆነ የቀስት ምልክት አለች፣ የጥያቄ ምልክት ሲቀቅ በስተቀኝ በኩል ኦኬ ከለሯን ቀይራት። እዚህ ጋር በስተቀኝ ከላይ የጥያቄ ምልክት አለች፣ እሷን ነካታለን ማለት ነው። እሷን ስነካ ያው ልክ እንደዚህ ይመጣልናል። ሩሉ እዚህ ጋር ነው። ይሄን ሩሉን በደንብ ማየትና ማንበብ አለብን ማለት ነው። ከዚህ ጋር $16 የምናገኝበትን እያንዳንዷን ስቴፕ በምን እንደሆነ ይነግረናል ማለት ነው። ስለዚህ መጀመሪያ ያስገባነው ሰው how to invite እንዴት ነው ኢንቫይት የምናደርገው ያው አሁን ቀጣይ የምናየው ነው። ሊንኩ እንዴት እንደምንልክና ከዛ በኋላ ከሊንኩ በታች ኢንቫይተር አይዲ ላይ ኢንቫይተር አይዲ ማስገባታችሁን ቼክ አድርጉ እያለን ያለ how to invite friends to register friends who download the app for the first time የመጀመሪያ መሆን አለበት። በነገራችን ላይ ይሄ የሚያወርደው ሰው የመጀመሪያው መሆን አለበት። ሁለተኛው ከሆነ አይዝልንም። ከዚህ በፊት አወርዱት ከሆነም አይዝልንም። አንዴ ማወርዱት ከሆነ አይዝልንም። ይሄን ማወቅ አለብን። ሁለተኛው ምንድነው? ካስገባነው ሼር ካረግን በኋላ ሊንኩን ከዛ በታች የሆነች አለች የኢንቫይተር አይዲ በኋላ እናያታለን። እሷ ደግሞ መግባቷን ቼክ ማድረግ አለብን። ሁለቱ ከተሟላ ነው ትክክለኛው የኢንቪቴሽን ሊንኩን የምናገኘው ማለት ነው። ሁለተኛው ምንድነው? እንዴት ነው አርን የምናደርገው? ያስገባነው ልጅ ምን ሲያደርግ ነው አርን የምናደርገው? ያስገባነው ሰው if the invite complete face authentication and the following tasks የፊት አሻራ ማረጋገጫ ከጨረሰ በኋላ እና ቀጣይ ያሉትን ታስኮች መስራት ከቻለ ነው። መጀመሪያ ከዚህ ጋር እንደምናየው ያስገባነው ሰው በ7 ቀን ውስጥ ነው። እቺን ያዙልኝ። በ7 ቀን ውስጥ እናስገባውን ሰዎች ያው ከዚህ በኋላ ምንድነው እናስገባቸውን ሰዎች ራሳችንን እንግዲህ ጋይድ የምናደርግ ራሳችንን ጥቅሙ የምናገኘው ራሳችን ስለሆነ በስርዓት እነዚህን ማሳወቅ አለብን። ብትችሉ ለ7 ቀን በ7 ቀን ውስጥ 2 ሰዓት እንዲሰሩ አድርጓቸው። ያው እናንተ ማግኘት ስላለባችሁ ማለት ነው። ለምን እነሱ የኢንቫይት ሩሉን አውቀው ማለት ካልሰሩ የማይሰሩ ከሆነ አናገኝም። ስለዚህ የግድ ማሰራት አለብን። ከዛ በተጨማሪ ደግሞ ቢተባበሩም ጥሩ ምንም ማለት አይደለም። ነገ እናገኘዋለን እኛም ታውቃለህ። ለምን አሁን ለምሳሌ ላይቭ ላይ ገብታ እንዲትስ ልጅ በአንደኛው በሁለተኛው ቀን የላይቭ ሩሉን ሳታሟላ ቀርታ ሊቀጣት ይችላል። ስለዚህ ከዚህ በኋላ አንዳንድ ሰዓት ያደርገዋል ማለት ነው። አንዳንድ ሰዓት አደረገው ብላ ደግሞ እሷ እንትን ከምትል ያው ያስገባቻት ልጅ እንድትጠቀም 2 ሰዓት ብታደርገው ላይቫን ባይከፍላትም 1 ሰዓት ይከፍላታል። 1 ሰዓት ሌላውን ባይከፍላትም በ7 ቀን ውስጥ ግን 12 ሰዓት እዚህ ጋር መስራት ከቻለች እችን $6 በትንሿ እንኳን እናገኛለን። የተግባባን ይመስለኛል። ስለዚህ እንዴት ነው ያስገባነው ሰው
እዚህ ጋር አሁን 10,000 ያው በዚህ 10,000 በዚህ ፕላትፎርም እንደምናውቀው $1 ነው። እዚህ ጋር ያስገባነው ሰው በ7 ቀን ውስጥ 1 ሰዓት ከሰራ 10,000 ፖይንት ይገባልናል። እነዚህ የሚገቡልን የት ላይ እንደሆነ አሁን አሳያችኋለሁ። ብቻ እነዚህ ሩሎችን እንያዛቸው። እነዚህ የሚገቡልን የት ላይ ሪሲቭ ነው የምንል እናያለን። አሁን ቀጣይ በ7 ቀን ውስጥ አሁንም 3 ሰዓት ከሰራ ስንት እናገኛለን? 10,000 ፖይንት። አሁንም ያስገባነው በ7 ቀን እስከ 7 ቀን ነው ላይቫ የምትታይ ላይቫ። ከዛ በኋላ ደግሞ ኮይን ኤክስቼንጁ ምናምን ፓርቲሲፔት ነው የሚታይ። ዋናው ግን ላይቫ ናት 10,000 ፖይንት ስለሆነች ማለት። ስለዚህ በ7 ቀን ውስጥ አሁንም 5 ሰዓት የምትሰራ ከሆነ ልጅቷ 10,000 ፖይንት ያለ $3 ሆነ ማለት ነው። 10 20 30 30,000 ማለት $3። ከዛ 8 ሰዓት ከሰራች ሰዓቱ ተደማምሮ ነው። ይሄ ሁላ እንጂ በአንድ ቀን ሳይሆን ተደምሮ ነው እዚህ ጋር የሚመጣ። እንደዛ እያለ በ7 ቀን ውስጥ አሁንም 10,000 8 ሰዓት ከሰራች ማለት ነው 10,000 ይሰጠናል። አሁንም በ7 ቀን ውስጥ 12 ሰዓት ከሰራች ሌላ 20,000 በአጠቃላይ 60,000 አገኘን ማለት ነው። 60,000 እስከዚህ አገኘን። 60,000 እስከዚህ አገኘን። 7 ቀን 60,000 አገኘን። $6 ነው። ቀላል አይደለም። ለምን 60,000 ፖይንት ማለት ላይቭ ላይ እንኳን ከአንድ ወር በላይ ተቀምጠን የምናገኘው ነው። ስለዚህ የ60,000 ፖይንት በ12 ቀን 8 ሰዓት መስራት አለበት። አሁን ልታውቁ በምታስገቡትን ሰዎች ያው ራሳችሁ እንትን በሉ። አንዳንድ ጊዜ እንትን ሊልም ስለሚችል ራሳችሁም ትላላችሁ። ቢያንስ በቃ ላይቡን ቢዚ ብትሆንም እንድትጨርሰው ይሄ ነው። 2 ሰዓት አድርገህ በየቀኑ 6 ቀን በየ2 ሰዓት ብትሰራ 12 ሰዓት ነው የሚመጣ። ስለዚህ 6 ቀን ቢያንስ 2 ሰዓቱን ስራ። ከራሷ ቢሰራላትም ባይሰራላትም ለእናንተ እንዲይዝላችሁ። ገባችኋ? ተግባብተናል። ከዛ በተጨማሪ ምንድነው ይሄ $0.1 የሚለው ኮይን ኤክስቼንጅ በምታደርግበት ሰዓት ነው። 1,000 ፖይንት ይሰጠናል። ኮይን በነገራችን ላይ አዲስ ሰው ስናስገባ ገና እንደገባ ኮንግራጁሌሽን የሚል ያመጣልናል። ኮንግራጁሌሽን የሚል ያመጣልንና ከዛ በኋላ በእኛ ስር እንደሆነ እዚህ ጋር ይመጣል። እዚህ ጋር ያስገባነው ሰው ገና እንደገባ 200 ኮይን የሚሰጠን ኮይን አለ። ኮይኑን ሪሲቭ ማለት አለብን። የት ላይ እንደሆነ ወዲያው እንደገባ ሰክሰስፉል እንዳደረግነው ማለት ሰሚት እንዳለ ለኛ ሜሴጅ ይደርሰናል ማለት ነው። ከዛ በኋላ ይሄ ምንድነው ኮይን ኤክስቼንጅ በሚያደርግበት ሰዓት በ30 ቀን ውስጥ የሚደረጉ እንትን ናቸው። ለኛ የሚያዝልን ለምሳሌ ልጁ ያስገባናት ልጅ 1,000 ኮይን ስትቀያየር 1,000 ኮይን ይሰጠናል። አሁን በ30 ቀን ውስጥ 0.5 ኮይን ደግሞ ኤክስቼንጅ አርን ማድረግ ከቻለች እዚህ ጋር 2,000 ፖይንት ይሰጠናል። $1 መስራት ከቻለች አሁንም 5,000 ፖይንት ይሰጠናል። $5 መስራት ከቻለች በ30 ቀን በጣም አክቲቭ ሰው ካስገባችሁና ልክ እንደዚህ ቶሎ እሱም ኢንቫይት እያደረገ መናገር አለ። በቃ አንቺም ኢንቫይት ስታደርጊ ልክ እንደዚህ ነው የምታገኝና አንቺም ቶሎ ኢንቫይት አድርጊ በሏት። ለምን እሷም ኢንቫይት እያደረገች እዚህ ጋር ትደርሳለች። ለእናንተም እየጨመረ እስከታች እንደምታዩት እስከታች ድረስ ይሰጠናል። እስከ 30 ቀን በምታደርገው $100 ስታገኝ $50 ስታገኝ እና $200 ስታገኝ የሚሰጠን 30,000 ፖይንት 20,000 ፖይንት እያለ $16 ልክ እንደዚህ እያልን እናገኛለን። ያስገባነው ሰው በነገራችን ላይ ትክክለኛ መሆኑን የምናውቀው እዚህ ጋር ይመጣልናል። ማይ ኢንቫይተር ይልና እዚህ ጋር ሰው ይመጣል። ከታች ፕሮፋይሏ እዚህ ጋር ይመጣል። ያስገባናት ልጅ እንዳስገባናት ወዲያውም ፕሮፋይሉ እዚህ ጋር ይመጣል። ከዛ በኋላ እየሰራችሁን ይኸው እዚህ ጋር ነው እንዳትረሱ። የሰራችሁን እዚህ ጋር ነው ሪሲቭ የምትል ጽሁፍ ትመጣለች። ኦኬ 10,000 አሁን ለምሳሌ እዚህ ጋር ስትሰራ ወዲያውኑ 10,000 ብሎ ይጽፍና ከዚህ ጋር ሪሲቭ የምትል ጽሁፍ ትመጣለች። እችን ሪሲቭን ነካ ስናደርጋት ቀጥታ ወደ ፖይንታችን ይቀላቀላል። እዚህ ጋር ሪሲቭ ማለታችሁ እንዳትረሱ፣ ቦታውን እንዳትረሱ። እዚህ ጋር የሰራችው ያስገባናት ልጅ ፕሮፋይሏ ከዚህ ጋር ይመጣል። ትክክለኛ መሆኑን የምናውቀው እዚህ ጋር ነው።
ፕሮፋይሏ ወዲያው እዚህ ጋር ይመጣልናል። ፕሮፋይሏ ማለት ነው። ከዛ በኋላ ምንድነው እስከ 7 ቀን ከ7 ቀን በኋላ ይደበቃል። ግን እንትን ማለት አለብን፣ ሪሲቭ የሚለውን ነገር መርሳት የለብንም። ስለዚህ እዚህ ጋር የሰራቻት እዚህ ጋር ትጻፋለች። እቺን ሪሲቭ የምትል ጽሁፍ ትመጣለች። እዚህ ጋር 10 ሺዋን ሪሲቭ በያት ብላ ትመጣለች። እሺን ሪሲቭ እናደርጋለን፣ ኮንፈርም እናለን። ከዛ በኋላ ሂዶ ወደ ፖይንታችን ይቀላቀላል ማለት ነው። ኦኬ ይሄ ተግባባን ይመስለኛል። ከዛ በኋላስ እንዴት ነው ሊንኩን የምንልክላት?